ጋር ምን ሰራተኛ የሚሰራው ስራ ያየው ነው እንዴት ነው ማምናቸው ማኔ በስመ አብ ወመንፈስ ቅዱስ ስንት ፕሮዳክት እያለ ደም ብዬ ገብታሉ ጣም ቢዲስ ማለት ውስጥ ቢበሰብስስ ተማሪው የሴቶች ብቻ ትምህርት ቤት ማርያምን እና ዛሌ ምናምን አሉ ማለት ነው እግዚአብሔር ሻማ ገብታሉ ጣም ማለት በሰርጀሪ ሊያስወጥ ወይኔ አቃግጥምሽ ልጣም ገንፌረ ግብት አርግብኝ ማነው ወዴት ነው የምትወጣው ኢትዮጵያ መጣለኔ ኢትዮጵያ ነኝ ውረድ ያላ የኔ ውድ ፍቅረኛ ይመጣ አንዴ ፎቶሮ በሁለት መጀመሪያ በጀርባሽ ነው በጣም ነው ናፍቀኝ ስንኝማ ወደሻታው አዛዝንሽ ነባራብ አቀባባደስ ይሉማ ወይ ጉዴ አይ ጉዳ አይቀርም አንድ ቀን ማፍቀሩ ያኔ እደግፈዋለሁ ራሱ ኦንላይን አፈሳ ቢጀመር እንደውም ቆይ ቲክቶክ ሰራበታለሁ ስንት ነገር በመስሪያ ሆነ በስክሪን በዳክ ኦኬ በዳዋት ነው የምትለው አሁን ቡቡን በዳዋት ትላለህ ወይስ ጠበጠብኩባት ነው የምትለው ኖይስ ከመሪ ላንተ ነው እኔ ከተመቸ በልቀጥልበት ግን ሰዎች ምን ያደርጋሉ መሰለኝ ሴቶች አሉ አይደለ እነዛ ሴቶች አይጎረጎሩም እንዳትሸወድ እነሱ ፈን እያደረጉ የቤተሰብ ናፍቆት እየረሱ የስራ ጫናቸውን እየረሱ እቃቸውን እያጠቡ ነው ይሄ እንዳዘነጋ ይሄን አንደርስታንድ ሌላ ወንዶች ደግሞ አሉ እንዲሁን አዳርጉን ምናምን እያሉ የሚለፈልፉ ወንዶች ማለት ነው እነዛ ማውቀው ነው ጀላውን አውጣ ያሳይም አያረጋው እናንተ እንድትነቃ እንድትለምደው ስለፈለኩ ነው ለዛ ብቻ ነው የመጣው ሲጀመር ኢትዮጵያ ላይ ተቀምጬ አልገባም ጌታን አልገባም እንኳን ብር ያማል ወጣት እኮ ነኝ ብዙ ነገር ይጠብቀኛል እኔ እዚህ ጋር መጥቼ ኮይን የማይከፍለኝ ቦታ ላይ እንዴት ነው ጊዜን ማቃጥለው ስንት ወጣት ቫይራል እየወጣ ነው እዛ ቲክታክ እየገባ እኔ ጀላይ ነበር የምለቀው ቲክታክ ላይ እና ለምን አትለቀው አሁንማ እየሰራው ስለሆነ ምን ያደርግልኛል ጓደኛዬ እየሰራው እኮ ራሴን ባለውጥም ለራሴ እየሆንኩ እንደ ሁሉም እኮ ይሰራል ስላወራ ምናምን አይደለም ባወራ ምናምን አይደለም ትሰራለህ አሁን ላይ አትሰራም ኤግዛምፕል አትሰራም አገሪቷ በጦርነት ታፈና አንተ በየትኛው አቅም ነው በፍሪደም ወጥተህ ገብተህ ሰርተህ የምትበላው እናንተ ሀገር ውስጥ ከምትኖሩ እኮ እኛ ሀገር ውጪ የምንኖረው ያለ ስጋት እንኖራለን ተረዳክ ሀገር ላይ ተቀምጠህ በስጋት እየኖርክ ማለት ነው ከሀገር ውጪ ነህ እንዴ ካልተስማማ ተው አስዋል ምርጥ የጀለና እስኮ ቦስ አቤት እንደኝ አለሁልሽ ሰላም ነው ነው ብቻሽን ቆል አልፈሽው አይ ነበር ባል ይከፋል እንዴት ትፈልጋለህ ናግባ ግፍት ካለ ትገባለህ ትግሊና ቦስ ናውራ ኧረ እናወራለን ቡርኬሳ ያንተ ፎቶ ነው ያንተ ፎቶ ነው አወራካት የኔ ጣፋጭ አብዲኮ አንተን እየበው ያአላህ ልትልብኝ ነው እንዳልፈልግም የልጅ ፈረስ ነው እንዴ እንትን እንዴት ነው የሚለኘው ፈረስ ነው መሰለኝ አሁን እኮ ያ ቦታ እየሰፋ ስላስቸገረ ማግኝ ቱቱዬ ነግብስቲ ቱቱዬ ወይ አንተስ ወጂ ባክሽኔ ልበዳን የመጣስ ምን ይዘጋሻል ዘጋታ እኮ እኔም ዛሬ ጀላጣውኝ እኮ በእናትሽ ወጀንስኪኒና ቦርቅ ያላጠሽ ደሞ ከእንትና ጋር ተጣብሽልሽ ነግርሽ ስሜኒው ያርግልሽ የኔና ያጣፍጥልሽ